እንዴት ናችሁልኝ? የምወዳችሁ የማከብራችሁ የዛጎል ቤተሰብ፣ በዚህኛው ቪዲዮ ትክክለኛውን ክብደትን መቀነሻ ቦርጭን እልም ማድረጊያ መጠጥ ነው የምናዘጋጀው። ይህንን መጠጥ ለማዘጋጀት በመጀመሪያ ደረጃ ኩከምበር ግማሽ ሎሚ፣ ይሄ ሎሚ ግማሹን ነው የምጠቀመው፣ አነስተኛ ፐርስሊ ነው የተጠቀምነው፣ ከዚያ ሞሪንጋ። እነዚህን አራት ነገሮች ተጠቅመን እንዴት ክብደታችንን መቀነስ እንደምንችል አብረን እያየን መጠጣችንን ወይንም ደግሞ ጁሱን እናዘጋጃለን። በእኛ ኪያር ይባላል። ኩከምበርስ የሰውነት ድርቀትን የሚከላከል ሲሆን ፋትንም ለማቃጠል ይረዳል። በውስጡ ከፍተኛ ደረጃ ውሃን የያዘና ዝቅተኛ ካሎሪ መጠን ያለው ነው። በተጨማሪም አንቲ ኦክሲደንትስና ጸረ ብግነት ባህሪ ስላለው በሽታ የመከላከል አቅማችንን ያሳድጋል። ስለዚህ ክብደት በምንቀንስበት ሰዓት የሚመጣን በሽታ የመቋቋም አቅም ማነስን፣ የድካም ስሜትን እንዳይፈጠር ኩከምበር ይከላከልልናል። ኩከምበርን ክብደት ለመቀነስ ስንጠቀመው ከፍተኛ የውሃ መጠን ስላለው ሰውነታችን ድርቀት እንዳይሰማው፣ ውሃ የመጥማት ወይንም ጉሮሯችን አካባቢ የመድረቅ የረሃብ የድካም ስሜት እንዳይኖረን በጣም ይቋቋምልናል። ክብደት መቀነሻ ኩከምበርን ስንጠቀም ማለት ነው። የሰውነት ውስጥን ያርሳል ኩከምበር። ስለዚህ በአብዛኛው ጊዜ ክብደትን ለመቀነስ የምናደርጋቸው ጉዞዎች ውስጥ ኩከምበርን ብንጠቀም በጣም ተመራጭ ነው። ሌላው ኩከምበር ለአጥንት ጥንካሬና ለማዳበር ጤናማ አጥንት እንዲኖረን ለማድረግ ያግዛል። ስለዚህ ኩከምበራችንን በዚህ መልኩ ልጠን ከትፈነዋል። ከዛ ፐርስሊ ነው የምንጠቀመው። ፐርስሊ በውስጡ ከፍተኛ የሆነ ጸረ አንቲኦክሲዳንትስ ባህሪ ስላለው ክብደትን ለመቀነስ፣ ስብን ለማቃጠል እጅግ ተመራጭ ከሚባሉት ውስጥ ነው። ፐርስሊን አዘውትረን የምንጠቀም ከሆነ በአጭር ጊዜ ክብደታችንን መቀነስ ያስችለናል። በነገራችን ላይ ፐርስሊ የሆድ ስብን ለማቃጠል ጥሩ ነው። በሽታ የመከላከል አቅምንም ያሳድጋል። ስኳር በሽታን ለመቆጣጠር ወይንም ደግሞ ለማሻሻል ይረዳል። የደም ግፊትን ያሻሽላል ወይንም ደግሞ ጤናማ የደም ግፊት እንዲኖረን ያደርጋል። የደም ማነስን ይከላከላል። ስለዚህ ፐርስሊን ተጠቅመን ክብደታችንን ለመቀነስ የምናደርገው ጥረት አብሮ የተለያየ የጤና ችግሮችን ለመከላከል ይረዳናል። ስለዚህ በጣም ፐርስሊን ክብደትን ለመቀነስ እንድንጠቀመው አበረታታቸዋለሁ። ምክንያቱም ጣዕሙ ደስ የሚል ስላልሆነ ብዙ ሰው ፐርስሊን መጠቀም አይፈልግም፣ ደስ አይልም። ግን ሰላጣ ውስጥ እያደረግን እንዲህ ከጁስ ጋር አብረን ፐርስሊን ብንጠቀም ክብደታችንን ለመቀነስ ፍቱን መላ። ሌላው ደግሞ ለዚህ ጁስ የተጠቀምኩት ሞሪንጋ ነው። 1 ማንኪያ ሞሪንጋ ነው የምንጠቀምለት። እስኪ ስለ ሞሪንጋ ጥቂት ልበላችሁ። ሞሪንጋ ተፈጥሯዊ ከሆኑ ክብደት መቀነሻ መንገዶች አንዱና ዋነኛው ነው። በፕሮቲንና በቫይታሚን ሲ የበለጸገ በመሆኑ የረሃብ ስሜት ሳይሰማን ክብደትም ለመቀነስ ያግዛል። በቦርጭና ባልተመጣጠነ ክብደት ለተቸገረ 1 ብርጭቆ የሞሪንጋ ሻይን ጠዋትና ማታ በቀን 2 ጊዜ ለ1 ወር ያህል ብቻ በመጠጣት ወይንም ደግሞ ጁሱን እንደዚህ አዘጋጅቶ በመጠጣት ቦርጭን ድራሹ ማጥፋት ያስችላል። ጤናማ በሆነ መንገድ ክብደታችንን ለመቀነስ ከሚያስችሉ ነገሮች አንዱ ሞሪንጋን አዘውትሮ መውሰድ ነው። በጁስ ውስጥ እንደዚህ መጨመር፣ ከእርጎ ጋር ከወተት ጋር አሊያም ደግሞ በዚህ መልኩ አዘጋጅተን ሞሪንጋን ማዘውተር ሳንጨነቅ ክብደትን መቀነሻ መንገድ ነው። ከሞሪንጋ ጥቅሞች በባለሙያዎች ገራሚ ነው የሚባለው በውስጡ ካንሰርን ለመከላከልም ሆነ ካንሰርን መስፋፋት ማስቆም የሚያስችሉ ንጥረ ነገሮችን የያዘ መሆኑን አስረግጠው ይናገሩለታል። በሞሪንጋ ውስጥ ያለው ኒያዚሚሲን የተባለው ንጥረ ነገር የካንሰር እድገትን መግታትና ካንሰርን መዋጋት እንደሚችል ጥናቶች ያመለክቱለታል። ስለዚህ ሞሪንጋን ለክብደት መቀነሻ ስንጠቀመው አብረን የተለያዩ ጥቅሞችን እናገኛለን ማለት ነው። ሞሪንጋ አሁን ክብደትን ለመቀነስ በጣም ዝነኛ እየሆነ መጥቷል። ሰውነት ድካም ሳይሰማን ልክ እንደ ኩከምበር ማለት ነው፣ ድካም ሳይሰማን ከፍተኛ የሆነ የምግብ ይዘት ስላለው የጥጋብ ስሜት እየተሰማን ክብደታችንን መቀነስ የምንችልበት መጠጥ ነው ሞሪንጋ። እነዚህ 3 ውህዶችን ነው አንድ ላይ አድርገን እየፈጨን ያለ ነው። አዘውትረን ሞሪንጋን የምንጠቀም ከሆነ ለፊታችን ወዝና ጥራት ሁሉ እጅግ ተመራጭ ነው። የፀጉር እድገትን ያፋጥናል። በፊት ላይ ቡግርን፣ ሽፍታን ሁሉ ለማጥፋት ይረዳል። ሞሪንጋ ክብደትን ለመቀነስ ብቻ አይደለም፣ የተለያዩ ፈርጀ ብዙ ጥቅሞች አሉ። ለህፃናት የአይምሮ እድገት ሁሉ እጅግ ተመራጭ ነው። ሰውነት እንዳይቀነጭር የተስተካከለ የሰውነት አቋም እንዲኖራቸው ለህፃናት አዘውትሮ ሞሪንጋን መስጠት ይጠቀማል። መጠኑን ግን መለካት ያለ ነው። ግዴታ ስንሰጥ መመጠን ይኖርብናል። ጁሳችንን እንግዲህ 1 ብርጭቆ ውሃን የጨመርኩበት ከውሃው ጋር እንዲህ አድርገን ፈጭተን እናጠለዋለን። በጣም የሚያምር ጁስ ነው የሆነልን። ብንጠጣው ደስ የሚል ነው። በነገራችን ላይ ቃናው ያን ያህል የሚወደድ አይነት ጣዕም ያለው አይደለም። ነገር ግን ማር መጨመር እንችላለን። ስኳር በፍጹም መጨመር የለብንም። ክብደትን ለመቀነስ በምንጠቀማቸው ነገሮች ላይ በተቻለን መጠን ስኳር መጨመር የለብንም። ስኳር ክብደትን እንድንጨምር እንጂ እንድንቀንስ ስለማያደርገን ማለት ነው። ጣዕሙን ካልወደድ ነው የናና ቅጠል መጨመር እንችላለን።
እናደርጋለን። በነገራችን ላይ የናና ቅጠል እዚህ ላይ አልተጠቀምኩትም እንጂ በጣም ቃናን ያጣፍጣል፣ ደስ የሚል ጣዕም እንዲኖረው ያደርግልናል። በዛ ላይ ደግሞ ክብደትን ለመቀነስ እጅግ በጣም አስፈላጊና ተወዳጅ ነው። ስለዚህ የናና ቅጠልን ለጣዕሙ መጠቀም እንችላለን። እንዲያደርገን ጁሳችንን አዘጋጅተናል። ወደ መጠጫ እንገለብጠዋለን። እኔ ያዘጋጀሁት ለአንድ የሚሆን ነው። ነገር ግን በዛ አድርገንም ሰርተን ፍሪጅ ውስጥ አስቀምጠን ለተለያየ ጊዜ መጠቀም እንችላለን። ሌላው ሎሚ ነው። ለዚህ ክብደት መቀነሻ መጠጥ የተጠቀምኩት ሎሚ እንግዲህ እንደሚታወቀው ክብደትን ለመቀነስ እጅግ ወሳኝ ከሚባሉት ውስጥና ተወዳጁ ነው። ሎሚ ጥሩ የቫይታሚን ሲ ምንጭ ነው። ውጤታማ የሆነ ክብደት መቀነስን እገዛ ያደርጋል። የኩላሊት ጠጠርን ለመከላከል ይረዳል። ካንሰር ተጋላጭነትን ይቀንሳል። ለቆዳ እና ለጸረ እርጅና ጥሩ መፍትሄ ነው። የምግብ መፈጨትም ለማሻሻል ይረዳ መላ ነው። ጁሳችን በዚህ መልኩ ተዘጋጅቷል። በጣም ቆንጆ የሚያምር ከለር ነው ያለው። የዛጎል ቤተሰብ እንድትጠቀሙት አበረታታችኋለሁ። ትክክለኛ ክብደት መቀነሻ፣ ቦርጭን እልም ማድረጊያ፣ ፋትን ማቃጠያ ጁስ ነው። አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። ሞሪንጋውን የምትፈልጉ ከሆነ እኛ ጋር ያገኙታል። አድራሻችን ቤተል ቶታል አጠገብ ነው። ወይንም ደግሞ በስልክ ቁጥር 0901 177274 ላይ ይደውሉልን። አብራችሁኝ ስለቆያችሁ አመሰግናለሁ። አምላክ ለምድራችን ሰላም ይሁን ይበልልን።